ጀሙ በታየልኝ እንደዚህ አይነት ደካማ ልጅ እንዳለኝ አላውቅም ነበር። ይበቃል። ከዚህ ሁሉ እንደ ጀሙ ሞተ ብታርፍ ይሻላል። እሺ እህትህን ስለማጥላት ልትሄድ ነው? ለሚስጥርስ እውነቱን ሳታረጋግጥለት ልትሄድ ነው እንዴ? ምን ሆነ ነው? ተው እንጂ በል ራስን አውርድ። ምንም የሚገለጥ ነገር የለም። ለጀሙ ሞት ተጠያቂ ራስህ ነህ። ለሁሉም ነገር ተጠያቂ ራስህ ነህ። አይ እንግዲህ አትጨማለቅ። ልፍስፍስና ደካማ ልጅ አይደለም። ለወንድሞቼ እውነቱን ማሳወቅ አለብን። እህትህንም ሂድና ፈልግ አግኛት። ሂድ ልቀቅ በቃ። ነው ለምን የተፈጠረውን በግልጽ አትነግረኝ? ምን ነገር የለም። ስማ እውነቱን ልንገር፣ ለዘመናት ስንደክምበት የነበረው ኩታ ማለት ነው ባለቤት ባይነኝ መጥቷል። እሺ ማ ሚስጥራ የኛ ዘር እንዴት ሊሆን ይችላል? ሚስጥሬ ያቺ ጀማነሽ እንዴት ናት? እባክህ ልጄ። ጀሙ በቅርቡ ነው ያረፈችው። ወይ ልጄ እኔ አፈር በበላው። ምን ሆነ? እኔ አፈር በበላው። ወይ ልጄ ግን ያልሞተ ሀሳብ ነው ጥላብኝ ያረፈችው። ከመሞቷ ቀደም ብሎ ስለ ውልደቴ ጠይቂያት አያት ሁሉንም በዝርዝር ይነግረዋል። ለኔ የከበደኝ ሚስጥር አለች። ከሞት ምን ትርፍ ታገኝቶ ነው? የልዛዜ ጎዶሎ ለምን የተፈጠረውን በግልጽ አትነግረኝ? እሺ የአባቴ ቀኝ ምንድን ነው እንደዚህ የሚያስበው? ያሸጋ ቶሎ መድረስ ስለነበረብኝ ጥሩ ነገር ግን አሁን በመንገዱ ስታል ምንም ያየው ነገር የለም ገባኝ። እሺ ይሄ የጭቃ ውስጥ እሾህ አቀርቅሮ ሲያው ጥሩ ሰው ይመስላል። ለማንኛውም አሁን እኔ መሄድ አለብኝ። ከኔ ቀድሞ ቤት አንድ ነገር ተናገረ ማለት ሁሉም ነገር እንዳልነበር ነው የሚሆነው። እሺ ቢያንስ እንኳን ልጅ አንተ መሆኑን ለአባቴ ልንገረው። የልጄ ልጅ የአባት ስም የለውም እንዴ እያለኝ እየጨቀጨቀ ነው። ምን ነካሽ? አባትሽ ይህንን ነገር አወቁ ማለት እኮ በበነጋው ብዙ ሰው አወቀ ማለት ነው። ይሄ ነገር ደግሞ ከአባቴ ጆሮ ከደረሰ የማንወጣው ጭቃ ውስጥ ነው የምንቀረቀረው ስልሽ ልጅ ናውድ። አቤት ጋሽ። ጀማነሽ ክታቡን አልጠቀምም አለች ነው ያልከኝ? ጋሽ ያው እያባበልኳት ነው እንድትቀበል። በዛ ላይ ደግሞ ትልቁም ነገር ሰርተን እናሳይዎታለን። ምን ያደናብርሃል ጋሽ? አንድ መጥፎ አንድ ጥሩ ዜና አለኝ። ከጥሩ ጀምር። ወንድና ሴት መንታ ልጆች ተወልደዋል። እንኳን ደስ አለ ጋሽ።
ታዲያ መጥፎ ምንድን ነው? ሴቷ ልጅ ቀድማ ወጣች እንዴ? እንደሱ ሳይሆን ልጅቷ በምጥ ሰዓት አርፋለች። በአንተ ቤት መጥፎ ዜና ተናግረ ሞታል። ይልቅ ልጆቼን ሄደ ይዘና። ግን ጋሽ እዚህ መጥተው በምን ያድጋሉ? ወተት እኮ የለንም የምናሳድግበት። ዝጋ አንተ። ልጅቷን ስገድል በምን ማሳደግ እንዳለብኝ የማላውቅ ይመስልሃል? ይቅርታ ጋሽ፣ አሁንም ይዣቸው እመጣለሁ። ጋሽ ስለምን ልጅ ነው የሚያወራው? ስለ እኔ ልጅ ነዋ። ይልቅ እንኳን ደስ አለህ በል። መቼም ጀማነሽ ዘሬን እንድታስቀጥል ብለቅላት የምታደርገውን ታያለህ። አንዴ ገዳም አንዴ ሱባኤ እያለች ከቤተሰብ የተረከብነውን ክታብ ለማራከስ ትሯሯጣለች። እና አሁን ዘርን የሚያስቀጥል ልጅ ወለዱ ማለት ነው? መጠርጠሩስ ያው መንታ ልጅ ነዋ። ቆይ ግን ከልጃገረድ የተወለደ የመጀመሪያ ወንድ ልጅ ነው ክታቡን ተቆጣጥሮ የሚያስቀጥለው ብለውኛል ነበር እንዴ? እናማ የኔ ባለቤት የእርሶ ልጅ ወንድ ልጅ እንድትወልድ አስደርገዋል። በዛ ላይ ደግሞ እኔ ሳገባ ድንግል ነበረች። እና ልጁ ገዳም አድጎ ነው የኔ አባቶች ያቆዩትን ቅርስ የሚረከብ? ይልቅ አታላዝንብኝ። በክብር የሰጠኋትን ውርስ ከሄደችበት ስትመለስ በክብር እቀበላታለሁ። ትጨነቂያለሽ? እኔ እንደው በማንም አልቀይርሽ። ደግሞ እድላችሁ ወንድ መሆን። ታዲያ በምን ልብ አንተ ከኔ ልጅ አባትን ቃል ግድ የለሽም። ከቤታችን ውስጥ አባቴ የዘር ማስቀጠያ ወንድ ልጅ እንዲኖረን ይፈልጋል። ከኔ ጋር ምን ያገናኛል? ወንዱ አንተ ደግሞ ከነሱ ቃል አትወጣ። ነገሮች ሁሉ እኮ አንቺ እንደምታስቢው አይደለም። እኔ ከቤታችን ውስጥ ሁለተኛ ልጅ ብሆን መውረስ የምችለው ሀብታችንን እንጂ የሀብታችንን ምንጭ እንዳልሆነ ተነግሮኛል። አወሳሰብኩብኝ። እና ማን ነው የሚጠቀመው? የሀብቱን ምንጭ የሚያስቀጥለው ከኛው ዘር ከልጃገረድ የሚወለድ የመጀመሪያው ወንድ ልጅ ነው። ለዚህ ደግሞ አንቺ ብቁ መሆንሽን እኔ ምስክር ነኝ። እና ታለች አይደል? ለምን በከንቱ ተስፋ ታደርጊ? ምን ሆነሽ ነው? ጀሙ እንደው ግዴታ ሆኖባት ነው እንጂ የውርስ ሀብት እንደማትፈልግ ሁሉ ቤተሰብ ያውቃል። ያኛ የትጉ ተተኮሰ መሄድ አለብን። ነህ ቆሻሻ ሽማግሌ! አንተ ውሻ! ምን አባ ፈልግ የሚስላል ቤት ውስጥ ገብቼ የሚከሰከሰው ምንድነው? ወይኔ አባዬ! ወይኔ! አንድ ሰው እንዳይንቀሳቀስ ሁላችሁንም እበትናችኋለሁ። ናውድ አንተ ነህ? እባክህ እሷን እንዳትጎዳት በእናትህ የፈለግከውን ነገር ውሰድ። የልጄን እናት ብቻ እንዳትጎዳት። የልጄን እናት? አንተ ማብረስ ታሰርብኝ ነበራ። የተፈጠረው ነገር እንግዲህ ይሄ ነው። አታረገው እና ሶስታችን ከልጃገረዶቹ የመጀመሪያ ልጆች ነን።